እብሩ ላይ እኔ ካልፈቀድኩ ይላል። ቅር እንዳትሰኝ ይሄን ስሰማ ወንድሜ፣ ሐቅ ነው፣ ሐቅ ይመራል። አንዳንድ ጊዜ ሴቶችን ተወርድባቸዋለህ አብዱል መጂድ እባላለሁኝ። እኔ ወንዶችንም መቼም መምከር ካለብኝ መቆጣት ካለብኝ ወንዶችንም እናገራለሁ። ዛሬ በእነሱ ላይ ሳይሆን አይቀርም፣ መጨረሻ ላይ ግን የሴቶቹ ይመጣል። አንተ ያገባሃት በሐላል መንገድ ስሜትህን ልታረካ ከዛስ ዘር ለመተካት ሶስተኛ ብዙ ልጆች ወልዳችሁ የነብዩን ሰለላሁ ዐለይሂ ወሰለም ኡመት ለማብዛት ነገ ዱዓ የሚያደርጉልህ ልጆች ለመውለድ ብለህ አይደለም ማለት ነው ያገባሃት። ብሩን ካላመጣሽማ እኔና አንቺ አብረን አንቀጥልም ይላታል። ወላሂ እንዲህ የሚሉ ባሎች አሉ። እኔ ያገባሁሽ እኮ ለብሩ እንጂ አፍቅሬሽ አይደለም። ሐቂቀተን አረብ ሀገር ያሉ ወንዶች ሁሉም አይደሉም፣ ልብ በሉ እንዳዘሉት። አረብ ሀገር ያሉት ወንዶች አሁንም በፐርሰንት ሲቀመጥ 80 ከመቶው ትዳርን ዓላማውን አውቀው አይደለም የሚገቡበት፣ ስሜቱን ለማርካት። ከዛ አስቀጥሎ ልጅ አይፈልግም። ልጅ አይፈልግም። ወላሂ العظيم ስታረግዝ የፈታት አለ። ቀጥሎስ እዚሁ ጅዳ ውስጥ የተከሰተ 3 መንታ ልጆች ስትወልድ አድራሻውን ያጠፋ ባላል። በአላህ እነዚህ ልጆች የሱ ልጆች አይደሉም? የተጸነሰው የሱ ልጅ አይደለም? ከጸነሽማ አልፈልግሽም ብሎ ይፈታታል። ወይ አስወርጂው፣ ልብ በሉ፣ ወይ አስወርጂው ወይንም እፈታሻለሁ ይላታል። ውሳኔዋ ምን መሆን አለበት? ፍታኝ ነው። ማስወረድ የለባትም። ብታስወርድ ወንጀለኛ ትሆናለች። ማስወረድ አይደለም መጀመሪያ ራሱ የመከላከያ መድኃኒት መጠቀም ከእስልምና ጋር አብሮ አይሄድ በጭራሽ። ብር ወላሂ አረብ ሀገርም ሆነ ሌላም ቦታ አላህ በረካ ካላደረገው በስተቀር በስግብግብነት የሚሰበሰብ ብር የትም አያደርስ። ድንገትም ከ2 ከ3 ዓመት በኋላ እንወልዳለን ብለው ፕሮግራም የሚያደርጉ ባልና ሚስት 1 ዓመቱን ሳይጨርሱ መለኩል መውት መጥቶ ይወስዳቸዋል ከሁለት አንዳቸው። ይሄን ነው። ልጅ ሲመጣ የነሱን ብር አይበላም፣ የራሱን ርዝቅ